የፓዮኒር አከፋፈት ለአንዴና ለመጨረሻ በዚህ ቪዲዮ ላይ አንጨርሰው። ፓዮኒር ስንከፍት ብዙዎቻችን ብሎክ ያደርግብናል። ምክንያቱም ባንክ ስቴትመንት ወይ ደግሞ ፕሩፍ አድሬስ ባለማግኘታችን ብሎክ ያደርግብናል። ስለዚህ ይህን መፍትሄ ዛሬ አከፋፈቱን ነው ማሳያችሁ እና ወደ ቪዲዮ ከመግባቴ በፊት ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ምክንያቱም ይሄ ቪዲዮ ይጠቅማችኋል። ከፌስቡክ ብር ሰርታችሁ፣ ከቲክቶክ ብር ሰርታችሁ፣ ከፋይቨር፣ ከአፕወርክ ከተለያዩ ዌብሳይቶች ብር ሰርታችሁ በፓዮኒር በኩል መቀበል ትችላላችሁ። ምክንያቱም ፔፓል እኛ ጋር አይሰራም። ስለዚህ የሰራችሁን ብር ሳታወጡት እንዳትቀሩ ፓዮኒርን አከፋፈት በስርዓት እዩ። በዚህ ቪዲዮ እኔ በማድረግ ብሮዘር ላይ አፕሊኬሽኑን ማውረድ ትችላላችሁ። እንደዚህ ፓዮኒር ብላችሁ መጻፍ ትችላላችሁ። ፓዮኒር ሎጊን ያመጣል። ከዛ ሎጊን እና ሳይን አፕ አለው። እዚህ ጋር ሎጊን ከሚለው ነክታችሁ ከታች ሳይን አፕ ሚል ስለሚኖር ችግር የለውም። ሎጊን የሚለውን ብትነኩት ከዛ እዚህ ጋር ሳይን አፕ ትላለች። ሳይን አፕ እንላለን። እኔ በምሞላው መሰረት ሙሉ። እኔ በምሞላው ስላችሁ እኔ በማደርገው ስቴፕ ተከትላችሁ ፈጡ። እዚህ ጋር አዮ ሁለት አማራጭ አለ። ምንድነው እንትን ያንተ ይሄን አካውንት የምትከፍትበት ለምንድን ነው የሚለው። ስለዚህ ይሄው እናንተ መምረጥ ያለባችሁ መጀመሪያ እዚህ ጋር to get paid, send payments and more, get our full range of global payment service የሚለው ነው። እዚህ ጋር send payment only ካላችሁ ወደ ቪዛ ካርድ፣ ፔፓል ምናምን ነው። እቺን ትነካቷላችሁ። ልክ ነው የመጀመሪያዋ ማለት ነው። ከዛ ማችሁበትን ኢሜል ነው ማስገባት። እዚህ ጋር ኢሜል አስገቡ። አዲስ ክሬት የምታደርጉበትን ኢሜል የራሳችሁ ማለት ነው። ከዚህ በፊት ያልተጠቀማችሁበት መሆን አለበት። ከዛ እንትን ነው የምታደርጉት፣ ፓስወርድ ታስገባላችሁ ማለት ነው። ይሄን ካለፍን በኋላ ኢሜላችሁ ከዚህ በፊት ያልተጠቀማችሁበት መሆን አለበት። ካልሆነ ይመልስባችኋል። ይሄኛውን ብሎክ ያደርጋችኋል። ምክንያቱም ደጋግማችሁ እየሞከራችሁ እንደሆነ ያውቃል። ሴኩሪቲያችሁ ልክ እንደ ፔፓል ነው። ከዛ እዚህ ጋር ኔክስት ካልነው በኋላ ኢሜል ኦቲፒ ለናል ወይ ደግሞ ፓስወርድ ነው። እዚህ ጋር የተላካላችሁን 6 ዲጂት ከኢሜላችሁ ታመጣላችሁ። ከዛ ገባን አሁን ማለት ነው። ኦቲፒ አምጥተን ገባን አይደል? እዚህ ጋር ለምንድን ነው ሬጂስተር የምታረጋው ገቨርንመንት ኦር ታክሲ ኦቶራይዝ የሚለው እዚህ ጋር እንዳትወዛገቡ። ኢዝ ዩር ቢዝነስ ሬጂስተርድ ዊዝ ኤኒ ገቨርንመንት ኦር ታክሲ ይላል። እዚህ ጋር ታክስ እናንተ ካምፓኒ ከሌላችሁ እዚህ ጋር እንትን ያለ ቢዝነስ ነው ሬጂስተር ቢዝነስ የሚለው የምትመርጡት። ምክንያቱም ኦንላይን ላይ ለመቀበል አይደለ፣ ከእንትን ቲክቶክ ላይ ብር ለማውጣት ምናምን ከአፕወርክ ከፕላትፎርሞች ብር ለመቀበል ስለሆነ ካምፓኒ አይደለም። እዚህ ጋር ስም ታስገባላችሁ። እዚህ ጋር ተመሳሳይ ከእንትኑ ጋር ከእንትናችሁ ጋር ተመሳሳይ መሆን አለበት። ከናሽናል አይዲ ወይ ከእንትናችሁ ከፓስፖርት ማለት ነው። ያሁን ለሰው ነው እየከፈትኩ ያለሁት። ከዛ እዚህ ጋር ኢትዮጵያ ኔክስት ካላችሁ በኋላ የት ነው የምትኖሩት ይላል። ኢትዮጵያ ነው፣ ኢትዮጵያ ያላችሁት ማለት ነው። ከዛ እዚህ ጋር ከዚህ በፊት ያልተጠቀማችሁበትን እንትን ነው የምታመጡት ቁጥር ማለት ነው። ከዚህ በፊት ያልከፈታችሁበት ቁጥር ታመጣላችሁ ማለት ነው። ከዛ ቁጥር ካስገባችሁ በኋላ በዋትስአፕ ይሻላል ወይስ ዳይሬክት እንትን ይላሉ። እናንተ በምትፈልጉት ፈለጋችሁ በዋትስአፕ ላይ ይቀላል። ፈለጋችሁ ደግሞ ኤስኤምኤስ ማድረግ ትችላላችሁ። ከዛ ኔክስት እንለዋለን። እዚህ ጋር ኦቲፒ ልክልናል ወደ ቁጥራችን ማለት ነው። የሚቆዩባችሁ ከሆነ ደግሞ በዋትስአፕ ማምጣት ትችላላችሁ። ግን ያ ቁጥር የምትልኩበት ዋትስአፕ መክፈት አለበት። እዚህ ጋር ፓስወርዳችሁ ክሬት እንትን
አሪፍ የሆነ ክሬት እንትን መክፈት አለባችሁ። ስትሮንግ የሆነ ማለት ነው። ማይበገር ለሀከሮች እንትን ማይበገር ማለት ነው። ከዛ እንደዚህ አድርገን እንትን ካልን በኋላ ስፔሻል ካራክተር ነው። ፓስወርድ ታስገቡ እንዳይጠፋባችሁ ወይ የመሰላል ምልክት ወይ ደግሞ የአት ምልክት ወይ ደግሞ እቺ የዶላር ምልክቷን መጠቀም ትችላላችሁ። ስፔሻል ካራክተር ማለት የተቀላቀለ ከሁሉም ነው። ከዛ እዚህ ጋር ሬጂስተር ትሉታላችሁ እዚህ ጋር። ከዛ ኔክስት እንትን ነው የሚያመጣልን ክሬት ዩር ሬጂስተር ናው ሌትስ አፕ ዩር አካውንት። አሁን ጨርሰናል። ወደ ሌላ ምዕራፍ እንሄዳለን ማለት ነው። ከዚህ በኋላ ነው እንትኑ ጠንቀቅ ማለት ያለባችሁ የምትሞሉት ነገር። እዚህ ጋር በጣም ጥንቃቄ ያስፈልጋል። ምክንያቱም ያንዳንዱ ነገር መሙላት አለባችሁ። እዚህ ጋር እየከፈተልን ነው። ከዛ ፕሩፍ አድሬስ እና ባንክ ስቴትመንት ወይ ደግሞ ዩቲሊቲ ቢል ምናምን እንዴት እንደምታረጉ አሳያችሁ። ዋናው እሱ ላይ ነው። የት ነው እንትን ኢንዱስትሪ እንትን ማለት የምትፈልገው ምን አይነት ኢንዱስትሪ ነው ይላል። እሺ እናንተ በፋሽን ዲዛይን፣ ግራፊክ ዲዛይን ማለት ትችላላችሁ። ዲጂታል ማርኬቲንግ ማለት ትችላላችሁ። እሺ እዚህ ጋር ዲጂታል እንትን እሺ ግራፊቲ ዲጂታል ኤንድ ግራፊቲ መረጥ። እናንተ የፈለጋችሁት መረጥ። ከዛ እዚህ ጋር እንትኑ ዌር ዊል ዩር ፔመንት ካም ፍሮም ሴሌክት እዚህ ጋር መረጡ ይላል። ሴሌክት ዛፕ ላይ ከየት ነው የሚመጣው ብሩ ይላል። ለምሳሌ እኛው የምንቀበለው ከእንትን አይደለ ከፕላትፎርሞች ናቸው። ለምሳሌ ፕላትፎርም ኦንላይን ሾፕ ላይክ ኢፔይ ዌር አይ ሴል ጉድ ፎር ሰርቪስ ቱ ማይ ከስተመር የሚላለ፣ ቢዝነስ ክላይንት ኦር ኢምፕሎየር የሚላለ፣ ዳይሬክት ከስተመር የሚላለ። ለእናንተ አንድ ብቻ ትምረጡ። መጀመሪያ ማርኬት ፕሌስ የሚለውን እዚህ ጋር ምረጡ። ከዛ ክላይንታችሁ ደግሞ መላክ ሲፈልግ ብርም እንደዚህም ሶስቱም መምረጥ ይቻላል። ምክንያቱም የሚመጣውን ብር ፓዮኒር እንትን ይላል። ከየት ነው ብሩ የሚመጣው ብሎን ማወቅ ስለሚፈልጉ ኔክስት እንለዋለን። እሺ የትኛው ማርኬት ፕሌስ ይላል? which ማርኬት ፕሌስ ይላል? ለምሳሌ እዚህ ጋር ቲክቶክ ካለ ለምሳሌ ቲክቶክ ትላላችሁ። ምን አይነት ማርኬት ፕሌስ ነው ይላል። ምን አይነት ቲክቶክ ክሬተር ትሉታላችሁ። ከዛ እንደገና ቲክቶክ ሾፕ መጨመርም ትችላላችሁ። እዚህ ጋር አፕወርክ አሉ፣ ፋይቨር እናንተ የምትፈልጉትን መጻፍ ትችላላችሁ። እንደዚህ ኦዘርም ማለት ትችላላችሁ ለሌሎችም ተጨማሪ። ሶሪ ተመልሼ ነው ባክብዬው ነው። ከዛ እዚህ ጋር ስለጻፈልን ኦሬዲ ሴፍ አድርጌ ስለነበር እናንተ የምትፈልጉትን መጻፍ ትችላላችሁ። እንዳሁን ላሳያችሁ የሚመጣበትን ብር ምን አይነት ቦታ ነው ቅድም እንትን አለ ነው። ከዛ around how many transactions you usually make every month ይላል። ምን ያክል ትራንዛክሽን ማድረግ ትችላለህ በዚህ ወር ይላል። በአንድ ወር አታብዙት። ለምሳሌ አሁን 20 ብትሉት በቂ ነው። በጣም ብዙ ካደረጋችሁ ስለሚጠራጠር ፓዮኒር አዲስ አካውንት ሲሆን ያን ያክል ትራንዛክሽን እንትን አይልም። 20 በቂያችሁ ነው። ከዛ ቶታል ምን ያክል ነው እንትን በአንድ ወር ሙሉ እንትን የምትለው ይላል። አታብዙት። ማክሲመም 500 በቂ ነው ዶላር። ከዛ በላይ ቢዝነሳችሁ የሚያንቀሳቀስ ከሆነ ደግሞ ማክሲመም ከ500 እስከ 2500 በቂያችሁ ነው። እኔ እንደዚህ 500ም 2500 ማለት እችላለሁ፣ ግን እንዳይዘጋብኝ እኔ 500 ነው የምመርጠው። ያው ቬሪፋይ ከሆነ በኋላ ማስተካከል ስለምትችሉ ታንኪዩ ይላል። እሺ አሁን ስለ ቢዝነስ አክቲቭ ሆኗል። አሁን ስለ አንዳንድ ነገር ይጠይቀዋል ማለት ነው። እና መጀመሪያ ስንከፍተው አከፋፈታችን ልክ ሳይሆን ሲቀር ነው ፓዮኒር የሚጠራጠሩ። ለዛ ነው ፕሩፍ አድሬስ አምጡ፣ ባንክ ስቴትመንት ምናምን ያለ እንትን የሚል። ያው በእርግጥ አንድ መስፈርቱ ነው። እኔ ከዚህ በፊት ያለ ፕሩፍ አድሬስ በር ልክ ያውቃሉ። ስለዚህ እሺ እዚህ ጋር ደግሞ ሞር ደግሞ እንትን ማለት እንዲተማመኑ እንትን ይጠይቃሉ። የሊንክድኢን ወይ ደግሞ
ሊንክ ይዤ መጣሁ። እናንተ የፈለጋችሁትን ሊንክ ይዛችሁ ትመጣላችሁ ከነዚህ መካከል። ከዛ ኔክስት ትሉታላችሁ። በደንብ ቼክ ያደርጉትና ፌስቡክ ሪል ነው አይደለም ፌስቡክ ሊንክ ብለው ከዛ አክሴፕት ያደርጉናል ማለት ነው። እንዳልኳችሁ እንደዚህ አክሴፕት አደረጉት ሊንኩን። እናንተ የኢንስታግራም ማምጣት ትችላላችሁ የፌስቡክ ከሌላችሁ። ከዛ እዚህ ጋር ማጆሪቲ ቢዝነስ አክቲቪቲ ቴክ ፕሌስ ይላል። እዚህ ጋር አፍሪካ ማለትም ትችላላችሁ፣ ሚድል ኢስትም ማለት ትችላላችሁ። አፍሪካ ብትል ይሻላል የአካውንት እዚህ እንትን ስለሆነ። የሚከብዳችሁ ከሆነ ደግሞ እንደዚህ እንትን ጎግል ማድረግ ትችላላችሁ። ቻት ጂፒቲ እና ጀሚናይን መጠቀም ትችላላችሁ። እዚህ ጋር አሁን ምን ቀረን ማለት ነው? ቬሪፋይ አይዲ ዊዝ ሰልፍ ይላል። አሁን እዚህ ጋር ኮንቲኒ ብለን ቬሪፋይ እናደርጋለን ማለት ነው አይዲያችን። ወይ ደግሞ ትልቁ ነገር አሁን እንትን አድርገን መጣን፣ ቬሪፋይ አድርገን መጣን። ፌስ አይዲ እና አይዲ ካርዳችን አድርገን መጣን ማለት ነው። ልክ ከዛ በኋላ የሚመጣው ይሄኛውን ፓርት ነው። እዚህ ጋር ጥንቃቄ የሚያስፈልገው ነገር ምን አለ መሰለኝ፣ ብዙዎቻችን እዚህ ጋር ስትሬት ናምበር እና አድሬስ ስንሞላ ማናገኘው ተመሳሳይ ያልሆነ ከፕሩፍ አድሬሱ ጋር ስለምንሞላ ነው። ለምሳሌ አሁን ቦሌ ሮድ ብለን ከሞላ ቀጣይ የሚጠይቀን ፕሩፍ አድሬስ ደግሞ አረጋገጫ ደግሞ ከቦሌ ሮድ የሆነ የተመሳሳይ መሆን አለበት። ከዛ ተመሳሳይ ኖት ሲያጣ ፕሩፍ አድሬሱ አክሴፕት አይሆንም ማለት ነው። አሁን ያን ነገር መመክራችሁ ምንድነው፣ በብዛት አሁን ባንክ ስቴትመንት ካያችሁ ኮልፌ ቀራኒዮ ከሆነ ኬኬ ብለው ነው እንትን የሚሉት አጭር እንትን ማለት ነው። ከዛ የኛ ደግሞ ቦሌ ከሆነ የሚሰጠን ስቴትመንት ደግሞ ኮልፌ ቀራኒዮ የሚል ከሆነ አይመሳሰልም። ለዛ ነው። ስለዚህ ምንድነው የምታደርጉት፣ ጀርባውን የአይዲያችሁን ትገነጥላላችሁ፣ የናሽናል አይዲ ከጀርባ እሱ ናሽናል አይዲ ያለውን እንትን ለምሳሌ ኮልፌ ቀራኒዮ ከሆነ ሆነ አዲስ ከተማ ከሆነ ደግሞ እንደዚህ አዲስ ከተማ ለከተማ በዛ ናምበር ትሞልታላችሁ በማኑዋል ማለት ነው። ከዛ ሲቲ እዚህ ጋር አዲስ አበባ ከሆነ አዲስ አበባ፣ ድሬዳዋ ከሆነ ድሬዳዋ፣ ፖስታ 1000 ይላላችሁ ማለት ነው። ከዛ ኔክስት የምታገኙት አንድ ከምታመጡት ጋር ተመሳሳይ መሆን አለበት። ለዛ ነው አክሴፕት የማይቀበሉን ማለት ነው። በስርዓት በጥንቃቄ አድሬሳችሁን ሙሉ። ማታገኙትን አድሬስ ሞልታችሁ በኋላ ቬሪፋይ ይሆንላችሁ። አድሬስ ከሞላን በኋላ ዊዝድሮ ቱ ባንክ አካውንት ዱ ዩ ዋንት ቱ ዊዝድሮ ፋውንድስ ቱ ይላል። ወዴት ባንክ ነው ዊዝድሮ ማድረግ የምትፈልገው ይላል። እዚህ ጋር ያላችሁን ምረጡ። ከፓዮኒር ብር አስገብታችሁ ዊዝድሮ የምታደርጉበት ባንክ ትመርጣላችሁ። ያላችሁ አቢሲኒያ ከሆነ አቢሲኒያ፣ አባይ ከሆነ አባይ። እኔ ንግድ ባንክ ነው እንትን ምለው ንግድ ባንክ ነው የምመርጠው፣ ምክንያቱም ይሄ የሰው አካውንት እየከፈትኩ ስለሆነ ኮመርሻል ባንክ ኦፍ ኢትዮጵያ እመርጣለሁ። ከዛ እዚህ ጋር እንትን ያስመርጣችኋል ስዊፍት ኮድ ማለት ነው። እዚህ ጋር ምንድነው ሲቢታ ብራንች ማለት ነው። የእንትናችሁ ብራንች ዓለም ባንክ ከሆነ ዓለም ባንክ፣ ቤተል ከሆነ ቤተል፣ ቦሌ ከሆነ ቦሌ ማለት ነው። ከዛ እዚህ ጋር ሲቢታ የምትለው የመጨረሻውን ትመርጣላችሁ ማለት ነው። የኮመርሻል ባንክ ኦፍ ኢትዮጵያ ይሄ ነው፣ ሲቢታ ነው የሚለው። ከዛ አካውንት ምንድነው ፐርሰናል ነው። ከዛ እዚህ ጋር ከረንሲ ጽፋላችሁ፣ ኢቲቪ ታደርጉታላችሁ የኢትዮጵያ ብር። ከዛ አካውንት ናምበር እዚህ ከታች ታስገባላችሁ ከሞላችሁት ጋር ማለት ነው። ተመሳሳይ መሆን አለበት ከቅድም ከሞላችሁት ስም ጋር። ከዛ እዚህ ጋር ሲያመጣልን ቀጥታ አካውንት ስናስገባው ራሱ ያመጣልናል ማለት ነው። ከዛ እዚህ ጋር ናው ቴክ ኤ ሞመንት ሪቪው ተርምስ ኤንድ ኮንዲሽንስ ይላል። ትስማማለህ ይላል። በሁኔታዎች በእኛ እንትኖችን ትስማማለህ ይላል። ከዛ እዚህ ጋር አግሪ አይ ኮንፈርም አይ ሃቭ ሬድ ኤንድ አንደርስታንድ ብላችሁ ኦልሬዲ አንብቤዋለሁ ብላችሁ ክሊክ ታደርጋላችሁ። ከዛ ኮንፈርም ኤንድ ኮንቲኒው ትላላችሁ እዚህ ጋር ቀጣይ ማለት ነው። ኦልሬዲ ጨረስን። ከዛ እዚህ ጋር እንትን ያደርጋል፣ ሰርች ያደርጋል። ከዚህ በፊት ከፍታችሁ ከነበረ በዚህ አካውንት ወይ በዚህ ተመሳሳይ አይዲ ብሎክ ያደርጋችኋል። ምንድነው አንዴ ከሞከራችሁ በቃ ደጋግማችሁ አትሞክሩ፣ እስከ መጨረሻ ላትጠቀሙ ያደርጋችኋል። ከዛ እዚህ ጋር አሁን ቅድም ያልነው ምንድነው ቬሪፋይ ዩር አድሬስ ይላል። እዚህ ጋር ቅድም እንዳልኳችሁ ማለት ማናገኘውን እንትን ባንክ ስቴትመንት የምንሞላበት አድራሻ አንድ አይነት መሆን አለበት። ማናገኘውን እንትን አንሙላ፣ ከናሽናል አይዲው ጋር በስተጀርባ ያለውን መሙላት። ለምን ካላችሁ ባንኮች እሱን ነው ተቀብለው የሚሞሉት።
ከዛ ደረሰኝ ሲሰጣችሁ ከላይ አጭር ይሆንባችኋል ካያችሁ። የኛ ደግሞ ሙሉ ነው። ከዛ እዚህ ጋር ከ6 ወር በፊት የሆነ ባንክ ስቴትመንት ወይ ደግሞ ቢል እንትን ይላል። ለምሳሌ አሁን ኤግዛምፕል የሚቀበሉትን ላሳያችሁ። ኤግዛምፕል ትሉና እዚህ ጋር የባንክ ከሆነ የቢል ከሆነ እዚህ ጋር ያያችሁት ነው። ዙም ሳደርገው እዚህ ጋር ኖርዘርን ዋተር ኤንድ ፓወር ሚል አለ። የኖርዝ እንትን ፎር ኤግዛምፕል ነው ያመጡት የሆነ ሀገር እንትን ነው። ሶ ይሄን መሆን አለበት። እዚህ ጋር ቀይ ምልክት ያደረጉት እዚህ ጋር የባንኩ አርማ እዚህ ጋር። ከዛ ኔም ኤንድ አድሬስ የሚለው ደግሞ እዚህ ጋር ስሙ ያለበት። ከዛ ስቴትመንት ደግሞ ምንድነው ከ6 ወር በፊት ያላለፈበት ኤክስፓየር ዴት የሆነ ማለት ነው። ከዛ ቀጥሎ የሚቀበሉትን ደግሞ ባንክ ስቴትመንት ደግሞ እንይ። ባንክ ስቴትመንት ሲሆን ደግሞ ሜትሮ ባንክ የሚለው እዚህ ጋር ይታያችኋል። ቀይ ምልክት ሶስት ያደረጉበት። ለምሳሌ ንግድ ባንክ ከሆነ ንግድ ባንክ ስቴትመንት እንደዚህ መሆን አለበት ተመሳሳይ። ከዛ በፊት እንደዚህ አሁን ለምሳሌ ኖርማል ደረሰኝ ሲሰጡት ብሎክ የሚያደርጉት ለምንድን ነው? ደረሰኙ በስርዓት አያሳይም አድሬሱን ነው። ተመሳሳይ መሆን አለበት። ይሄን ነው የምትቀበሏቸው። ለምሳሌ አሁን የተሻለውን የሚቀበሉትን ደግሞ ብዬ ማስበው ለኔ ዳሽን ባንክ ስቴትመንት ነው። ዳሽን ባንክ ስቴትመንት እንዴት ነው ላሳያችሁ። ከዚህ ጋር ተመሳሳይነት አለው። የተሻለው ስቴትመንት ማለት ነው ይሄኛው ነው የዳሽን ባንክ ስቴትመንት ያያችሁት ነው። ምክንያቱም እዚህ ጋር አካውንት አድሬስ ብሎ አዲስ አበባ ኩልፌ ቀራኒ 07 ምናምን ብሎ ያመጣዋል። ልክ እንደዛኛው ስንመለስ ኤግዛምፕል አሳይቻችኋለሁ። ቅድም እንዳሳያችሁ እዚህ ጋር ኤግዛምፕል አለ። ከዛ የታክስ ዶክመንትም ካላችሁ የግብር እንትንም እንደዛው ቬሪፋይ ማድረግ ትችላላችሁ ማለት ነው። ከ6 ወር በፊት አትሊስት 6 ወር የሆነው ከ6 ወር በፊት የነበረ ኦሪጂናል ስካን ፌክ ምናምን ኤአይ ሰርታችሁ እንትናቱ ላይክ እዚህ ጋር ሜክ ሹር ዮር ዶክመንት ኢንክሉድስ ዶክመንታችሁ ይሄንን የጨመረ መሆን አለበት እያለ ነው። ዚስ ፎሎዊንግ ኢንፎርሜሽን በሞላችሁት አድሬስ ለምሳሌ አሁን ቬሪፋይ ማድረገው ስም እዚህ ጋር ለከላይ ኩልፌ ቀራኒዮ ወረዳ 04 አዲስ አበባ 1000 ፖስታ ኮድ ኢትዮጵያ ያልኩት አለ አይደል? በዚህ መልኩ ማመጣው አሁን ደግሞ ነው። አሁን ታስክ እንትን ነው ማመጣው የሰው እንትን እኔ ሰው አካውንት ነው እየከፈትኩ ነው። እኔ አስገባው ፒዲኤፍ ወይ ደግሞ ቢኤንጂ ምናምን ነው የምታስገባው። ፒዲኤፍ ብታደርጉት አሪፍ ነው የሚቀበላችሁ ማለት ነው። ከዛ እዚህ ጋር ሰሚት እንለዋለን። ሰሚት ሆነ ማለት ነው። ከዛ ሪቪው ያደርጉታል እነሱ ቬሪፋይ ያደርጉታል። ይህ በቃ 100% የሚከፈት አካውንት ነው። ለምን ካላችሁ አንደኛው ኦሪጂናል እንትን ነው እያስገባ ያሉት። እኔ በታክስ ዶክመንት ነው እየከፈትኩት ያለሁት። ከዛ ያልተነካካ አካውንት ነው። ብዙ ጊዜ ደጋግመን ስንሞክረው ነው የሚዘጋብን። that is for now we are reviewing your information this really particular and will email you as you soon ይላል። በቃ በ3 ቀን በ2 ቀን አይተን ኢሜል እናደርግልሃለን ይላል። ይህን ቬሪፋይ መሆን አካውንት ነው። ከእናንተ ጋር ምን ይፈለጋል መስላችሁ? ወይ ዩቲሊቲ ቢል ወይ ደግሞ የማብራት ኃይል ብቻ አድሬሱን የሚገልጽ እናንተን አድሬስ። ግን ጥንቃቄ የምታደርጉት አድሬስ አሟላል። ናሽናል አይዲ ከሆነ ከጀርባው ያለ የምታገኙት ስቴትመንት መሆን አለበት። ማይሆን ጎግል ላይ አይታችሁ አድሬስ ከሞላችሁ የሱን ፕሩፍ አድሬስ አምጥቶ እንሏችሁ ካልሆነ እንትን ይላችኋል። እና ይሄን ይመስላል። ከከፈቱልኝ በሌላ ቪዲዮ አሳያችኋለሁ። ልክ ሲከፍትልኝ ደግሞ እንዴት ብር እንደምናስገባ። ዛሬ ይሄን ይመስላል። በጣም ቀላል ነው። የሚከብዳችሁ ነገር ካለ ኮሜንት ላይ አሳውቁኝ። ስቴፕ ባይ ስቴፕ ስፔሻሊ አድሬስ ላይ ተጠንቀቁ። አታገኙትን አድሬስ እንዳትሞሉ ደጋግሜ የሚመለከው ምክንያቱም ትደክማላችሁ። ብዙ ኢሜል ብዙ እንትን ነው የምታስገቡ። ከዛ አንዴ ከከፈታችሁ በኋላ መደጋገም አትችሉ። አካውንታችሁ ባና ያርጉታል፣ አይዲውን ይዙታል። ከዛ በኋላ በዛ ናሽናል አይዲ ድጋሚ ፓይኖር መጠቀም አትችሉ እና በስርዓት በሴፍቲ እንትን በሉ ስትከፍቱ ማለት ነው። ያንዳንዷን ኢንፎርሜሽን ጎግል እያደረጋችሁ ከፈለጋችሁ ማለት ነው። ይህን መስላል ዛሬ። ሌላ ቀን ልክ ቬሪፋይ ከሆነልኝ በኋላ እንዴት ብር እንደምናስገባ አሳያችኋለሁ። በሌላ ቪዲዮ እስክንገናኝ መልካም ሳምንት። ኮሜንት ላይ የምትፈልጉት ነገር